ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበትና ክርስትና ያስተማረበት ቀን ነው አይደል? ስለዚህ በሱ ቀን ደግሞ የቤት በዓል አይደለም፣ የውጭ በዓል ነው። ዋዜማን የምናከብረው በውጭ ነው። በዓሉ ጥምቀት ነው። ጥምቀት ደግሞ የውጭ በዓል ነው። እንኳን አደረሳችሁ። እንኳን ለ2018 የጥምቀት በዓል በሰላም አደረሳችሁ። ዛሬ ያው ጋር እነሱም ዘና እንዲሉ ብዬ በቦሌ ቡልቡላ ፓርክ ላይ ተገኝተናል። በጣም ደስ የሚል ቪው ነው። ከኋላችን እንደምታዩት እንደዚህ ሰርግ ሁሉ አለ። እዚህ ሰርግም በዓልም አንድ ላይ ሆነን እያሳለፍን ያለ ነው። እዚህ እንኳን አደረሳችሁ፣ እንኳን አብሮ አደረሰ። በጣም ደስ የሚል በዓል ነው። ሚኩ የውጭ በዓል ማለት እንደዚህ ነው። እሺ ታቦት እስክትሻኙ ማን ነው የሚወርቀው? ዛሬስ ማን ነው የሚወርቀው? አትወርቃትም? ምን ሳልክ? ላይ አንተ ነው የሚመስለው። የምር እንደሱ ነበር አይፈለከው? አንተ ሳጨረስከው? ትንሽ ይቀረኛል፣ ፊቱን ይቀረኛል። ምንድን ነው የሳልከው? ቶም ኤንድ ጄሪ። የማን ይበልጣል? ማርክ ሲሰጥ ያባቴ አንዴ ለከለር ብታረገው የተሻለ ነበር። እሺ አሪፍ ነው። እንግዲህ መልካም በዓል እየተመኘን የሚቀጥለው ዓመትም በሰላም ሀገራችንን ሰላም አድርጎ ሁላችንም አብዝቶ ሳይነጥለን ሀገር ሰላም ሆኖ ዛሬ ዓመት በሰላም ለ2019 ዓመት ተንቀጥሏል በሰላም እንዲያደርሰን ፈጣሪያችንን እየለመን እንግዲህ ቀጣይ የጥምቀት በዓልንም ጉዟችንን አብረን አልፎ አልፎ እይታዎችን በጋራ እናያለን። እንኳን አደረሰን፣ እንኳን አደረሳችሁ። መልካም ወደ ታቦት መሸኛ ፕሮግራማችን ደግሞ ከዚህ በኋላ እንቀጥላለን። የቡልቡላ ወጣቶች እነዚህ ታቦትን ለመቀበል የሚያደርጉትን ጥረት ከልብ የሚደነቅ በጣም የሚያምር በጣም የሚያስደስት የጥምቀት በዓል ፕሮግራም ነው።
ወስድሻለሁ። እሺ እንዴ በጣም አልሰራም አለኝ። ቆይ እስኪ ከሰራልኝ ቼክ አድርጉልኝ። ቼክ አድርጉልኝ። ሲሄዱ በኋላ ወደ የታቦታቸው ሲሄዱ ቤተክርስቲያን የራሳቸውን ይዘው ይሄዳሉ። አሁን እዚህ ጋር ስለተገናኙ አንድ ላይ ናቸው ሲቆማር ታቦት ሸኝተን እየተመለስን ነው። ታቦት መሸኘት እንዴት ደስ ይላል! ተመቻችሁ? ያከበርንበት በጣም ደስ የሚል ነው። እንደዚህ ታቦት ሸኝተን ተመልሰናል ከህዝቡ ጋር። በጣም ደስ የሚል ፕሮግራም ነው። በጣም ደስ ይላል።